የቀድሞ የአርሚ 15 አዛዥ ብርጋዴር ጀነራል ጉዕሽ ገብረ በክልሉ የጸጥታ ኃይሎች በቁጥጥር ስር መዋላቸው ተረጋግጧል። የፑንትላንድ የጸጥታ ኃይሎች በቁጥጥር ስር ካዋሏቸው 53 ተዋጊዎች መካከል ግማሽ ገደማው ኢትዮጵያውያን መሆናቸውን አስታውቋል። በአማራ ክልል በተለያዩ ግንባሮች የቀጠለውን የመጨረሻው ዘመቻና የመተማ ግንባር ውጥረት። ጤና ይስጥልን፣ እንደምን አላችሁ? የኢትዮ ፐልስ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ እያልን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጋብዛችኋለን። አሁን ቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የቀድሞ የአርሚ 15 አዛዥ ብርጋዴር ጀነራል ጉዕሽ ገብረ በክልሉ የጸጥታ ኃይሎች በቁጥጥር ስር መዋላቸው ተረጋግጧል። ይህ እስራት በትግራይ ጊዜያዊ አስተዳደርና በህወሓት ደጋፊ ወታደራዊ አመራሮች መካከል ያለውን ክፍተት ይፋ ያወጣ አጋጣሚ ሆኗል። ብርጋዴር ጀነራል ጉዕሽ ገብረ በቁጥጥር ስር የዋሉት የሥነ ምግባርና ሕግ ጥሰት ፈጽመዋል በሚል መሆኑን የክልሉ የሰላምና ጸጥታ ቢሮ አስታውቋል። ቢሮው ባወጣው መግለጫ አንዳንድ ወታደራዊ አመራሮች ወታደራዊ ሕግን በመጣስ የሰራዊቱን ውስጣዊ ሰላም ለማወክና ወታደራዊ ኃይሉ ለተልዕኮ እንዳይዘጋጅ በማድረግ ተግባር ላይ ተሰማርተው መገኘታቸውን ከሷል። አንድ ከፍተኛ የሰራዊቱ አዛዥ ለቢቢሲ እንደተናገሩት ማንም ሰው ከሕግ በላይ አይደለም፣ ስለዚህ ብርጋዴር ጀነራሉ ታስሯል ብለዋል። ጉዳዩም በወታደራዊ ፍርድ ቤት እንደሚታይ ተገልጿል። የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው የጀነራሉን እስራት መታፈን ሲሉ ገልጸውታል። ፕሬዝዳንቱ በኤክስ ገጻቸው ባሰፈሩት ጽሑፍ ብርጋዴር ጀነራል ጉዕሽ ገብረ በጦርነቱ ወቅት የትግራይ ኃይሎች እንዳይበትኑ ተአምር የሰሩ ጀግና መሆናቸውን አስታውሰዋል። መታሰር የሚገባቸው ሌቦች ናቸው። በሕግ ስም ጀግኖችን የሚያፍኑባት ትግራይ ከህልውናዋ ጻር የቆመች ናት ያሉት አቶ ጌታቸው ጀነራሉ የታሰሩት መርህን ስለተከተሉ ብቻ መሆኑን ጠቅሰው እርምጃውን አውግዘዋል። ብርጋዴር ጀነራል ጉዕሽ ካለፈው ዓመት ጥር ጀምሮ ከሰራዊቱ ታግደው የቆዩ ሲሆን በአቶ ጌታቸው የሚመራው ጊዜያዊ አስተዳደር እንዲቀየር ከሚጠይቁ ወታደራዊ አዛዦች ጋር ተቃርኖ እንደነበራቸው ይታወቃል። በትግራይ ኃይሎች ውስጥ ያለው የወታደራዊ ኮሚሳሮች አደራጀትና ከህወሓት ጋር ያለው ቀጥተኛ ግንኙነት ለዚህ ውጥረት እንደ አንድ ምክንያት ይነሳል። በአሁኑ ወቅት የትግራይ ኃይሎች በጀነራል ታደሰ ወረደ የሚመራ የወታደራዊ ካውንስል ያላቸው ሲሆን በ17 አርሚዎች የተዋቀሩ ናቸው። ይሁን እንጂ ከፕሪቶሪያ ስምምነት በኋላ በጊዜያዊ አስተዳደሩ አፈጻጸም ላይ ቅሬታ ያላቸው ከፍተኛ አዛዦች መኖራቸውና አንዳንዶቹም ስብሰባ ረግጠው መውጣታቸው የሰራዊቱን አንድነት ፈተና ላይ ጥሎታል። የክልሉ የሰላምና ጸጥታ ቢሮ መሰል ድርጊት በሚፈጽሙ ሌሎች አካላት ላይም እርምጃ እንደሚቀጥል አስጠንቅቋል። የፑንትላንድ የጸጥታ ኃይሎች በቁጥጥር ስር ካዋሏቸው 53 ተዋጊዎች መካከል ግማሽ ገደማው ኢትዮጵያውያን መሆናቸውን አስታውቋል። ይህ እርምጃ በቀጠናው ያለውን የሽብርተኝነት ስጋት አዲስ ገጽታ ይፋ አድርጓል። የፑንትላንድ የጸጥታ ኃይሎች በአንድ ዓመት ያህል አልሚስቃት በተባለው ተራራማ አካባቢ ሲያካሂዱት የቆዩትን ዘመቻ መጠናቀቁን አስታውቋል። በአሜሪካና በተባበሩት አረብ ኤሚሬቶች እገዛ በተደረገው በዚህ ዘመቻ 53 የውጭ ሀገር ተዋጊዎች በቁጥጥር ስር ውለዋል። ከነዚህም መካከል 26 ያህሉ ኢትዮጵያውያን ሲሆኑ የተቀሩት ደግሞ የየመን፣ የሞሮኮ፣ የሳውዲ አረቢያ፣ የቱርክ እና የሶሪያ ዜግነት ያላቸው መሆናቸው ታውቋል። የፑንትላንድ መንግስት የተያዙትን ግለሰቦች ፎቶና ዝርዝር መረጃ ይፋ ማድረጉም የቡድኑን መዳከምን ለማሳየት ያለመ መሆኑ ተገልጿል። የፑንትላንድ የማስታወቂያ ሚኒስትር ማህሙድ አይዲት ዲሪር ለቢቢሲ እንደገለጹት የተያዙት ሰዎች ማንነት ይፋ የተደረገው ዓለም አቀፍ ማህበረሰብና ግለሰቦቹ የመጡባቸው ሀገራት ዜጎቻቸው በሽብር ተግባር ላይ መሳተፋቸውን እንዲረዱ ለማድረግ ነው። ሚኒስትሩ አክለውም ከየትም ይምጡ ከየት ሁሉ አንድ አይነት አጥፊ ርዕዮተ ዓለም የሚከተሉ ናቸው ብለዋል።
የተያዙት ግለሰቦች እንደተሳተፉበት የውጋ ደረጃና ሚናቸው ታይቶ በወታደራዊ ፍርድ ቤት ተገቢው ሕጋዊ እርምጃ እንደሚወሰድባቸውም ተነግሯል። ይህ ክስተት በአፍሪካ ቀንድ እየታየ ካለው ጂኦፖለቲካዊ ለውጥ ጋር ተያይዞ ትልቅ ትርጉም ተሰጥቶታል። ኢትዮጵያውያን በተለያዩ የቀጠናው የሽብር ቡድኖች ውስጥ መገኘታቸው ለኢትዮጵያ ደህንነት ስጋት መሆኑን ተንታኞች ይናገራሉ። የፑንትላንድ መንግስት ከተሳታፊ ሀገራት ጋር በዲፕሎማሲያዊ መስመር ንግግር መጀመሩን የገለጸ ሲሆን መሰል እርምጃዎች በቀጣይም ተጠናክረው እንደሚቀጥሉ አስታውቋል። ክቡራትና ክቡራን ተመልካቾቻችን ኢትዮጵያውያን በሶማሊያ ሽብርተኛ ቡድኖች ውስጥ በብዛት መገኘታቸው ለኢትዮጵያ ደህንነት ምን አይነት ስጋት ይፈጥራል? መንግስትስ ምን አይነት እርምጃ መውሰድ አለበት? ሐሳባችሁን በኮሜንት መስጫው ላይ አጋሩን። በአማራ ክልል በተለያዩ ግንባሮች የቀጠለውን የመጨረሻው ዘመቻና የመተማ ግንባር ውጥረት መንግስት የመጨረሻው ዘመቻ ሲል በሰየመው መጠነ ሰፊ ወታደራዊ እርምጃ በመተማና በቋራ አቅጣጫዎች ከፍተኛ ውጊያ መደረጉ ተሰምቷል። የኢፌዴሪ መከላከያ ሰራዊት ባወጣው መግለጫ የጽንፈኛ ኃይሎችን አቅም አዳክሜያለሁ፣ ቁልፍ የሆኑ የትራንስፖርት መስመሮችንም ተቆጣጥሬያለሁ ሲል አስታውቋል። በተለይም ከመተማ ግንባር የሚወጡ መረጃዎች እንደሚያመለክቱት አካባቢው ከጎረቤት ሱዳን ጋር የሚያገናኝ ስትራቴጂካዊ መስመር በመሆኑ በሁለቱም ወገኖች በኩል ከፍተኛ ትኩረት ተሰጥቶታል። ይሁን እንጂ የፋኖ ታጣቂዎች በበኩላቸው የመንግስትን ጥቃት መከተናል ሲሉ ይደመጣሉ። በዚህ ሳቢያ የንግድ እንቅስቃሴዎች መቋረጣቸውና የሰላማዊ ሰዎች መፈናቀል የቀጠናውን ሰላም በእጅጉ አውቆታል። በተመሳሳይ ሁኔታ በጎጃምና በወሎ ክፍሎችም ወታደራዊ እንቅስቃሴዎች ተባብሰው መቀጠላቸው ተዘግቧል። መንግስት የክልሉን ሰላም ለማረጋገጥ የህግ ማስከበር ስራ እየሰራ መሆኑን ቢገልጽም የሰብአዊ መብት ተሟጋቾች ግን በግጭቱ ሳቢያ በሰላማዊ ሰዎች ላይ እየደረሰ ያለው ጉዳት እንዲቆም በጽኑ እየጠየቁ ይገኛሉ። የክልሉን አስተዳደር መልሶ ለማዋቀር የሚደረገው ጥረት ከቀን ወደ ቀን እየጨመረ ከመጣው የጸጥታ ስጋት ጋር ግብግብ ውስጥ መውደቁ በግልጽ እየታየ ነው። የፖለቲካ ተንታኞች እንደሚሉት በመንግስት በኩል የሚወሰደው የኃይል እርምጃ ዘላቂ መፍትሄ ላያመጣ ይችላል የሚል ስጋት አላቸው። በክልሉ ሙሉ በሙሉ ሰላም እስኪሰፍን እርምጃ ይቀጥላል የሚለው የመንግስት አቋምና መሬት ላይ ያለው ነባራዊ ሁኔታ መቼ እንደሚቋጭ አሁንም አጠራጣሪ ሆኖ ቀጥሏል። ክቡራትና ክቡራን ተመልካቾቻችን በአማራ ክልል የቀጠለው ይህ ግጭት በሀገሪቱ መረጋጋት ላይ የሚኖረው ተጽዕኖ ምን ሊሆን ይችላል? ዘላቂ ሰላም ለማምጣትስ ምን መደረግ አለበት? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። እንዲህ ያሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ የኢትዮፐልስ ቤተሰብ ይሁኑ። መረጃው ለሌሎችም እንዲደርስ ሼር ማድረጋችሁን አትዘንጉ። የደውል ምልክቷን በመጫንም ዘውትር ቀዳሚ ይሁኑ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለሁላችሁ። ቻው።